ነግሬያችሁ ነበር የማዳም ቅመሞች አብረሽ ይወጣል ብዬ በዛ ቪዲዮ ነግሬያችሁ ነበር። አዲስ ነገር እንሰማለን ብዬ ነበርና ወጣ። እንደወጣ ልጁ ፈዟል። አብረሽ የሆነ ነገር ሆኗል። አብረሽ አያወራም፣ ምን አይል ብዙ አያወራ። ዝም ብሎ እንደዚህ ያለ ሩታ ስታወራ እንደዚህ፣ ሄረሜላ ስታወራ እንደዚህ ፍዝዝ ብሏል ልጁ አብረሽ። እና ሄረሜላ እየተንከባከብኩት ነው አለች። እንግዲህ እኔ ልጁ ምን እንደሆነ አላውቅም፣ ግን ያው ነግሬያቸዋለሁ። ወደ ሄረሜላ ያደላል። ፍላጎቱ እኮ ያለው ሩታ ጋር ነው። ሄረሜላ በቃ ሰው አያያዝ ትችልበታለች። አለ አይደል? ፍቅር እንዴት እንደሚሰጥ አውቃበታለች። ሄረሜላ ብልጥ ናት። ሩታ ግን አላወቀችበትም። በቃ ከኔ ጋር ብቻ ሁን፣ ሌላ ሰው ጋር ማንም ጋር መሄድ የለብህም፣ ከኔ ጋር ብቻ ሁን፣ ቤተሰቦችንም ሄዳ አትግባባቸውም። ሩታ ሞኝነቷ እንጂ እሱ ከልቡ የሚፈልገው ሩታን ነበር። አብርሽ የሚፈልገው ሩታን ነበር። ግን ሄረሜላ በፍቅር ያዘችው። አብራው ስታሳልፍ ፍቅር አሰጣጥ አውቃበታለች ሄረሜላ። እና ለዛ ይመስለኛል። አላያችሁም? ተያያዙ እኮ ሄረሜላና አብርሽ ተያያዙ ነው የምላችሁ። አብርሽ እላለሁ እንደ ሄረሜላና ሩታ ተያያዙ እንዴ! የኔ ነው ያንቺ ነው የኔ ነው ሲስቡት ልጁን እኮ በቃ እንትን አደረጉት እኮ እንደ አሻንጉሊት። ሄረሜላም ተሰቧለች እንዴ! ሩታም እና ቡዜ ደግሞ እዛ ጋር ቁጭ ብላ እዛ እንትን ትላችኋለች፣ ምክር ትሰጣችኋለች። እና ያኔ ከማን ጋር ቢሆን ጥሩ ነው ላለው ያው እንደ ራሱ ፍላጎት ነው። ሩታ የድሮ ሚስቱ ናት፣ የመጀመሪያው ሚስቱ ሩታ ናት። እንግዲህ እሱ ደስ ካለው ሰው ጋር መሆን ይችላል። ራሱ ነው የሚያውቀው ማን እንደሚወደው፣ ማን ከልቡ ፍቅር እንደሚሰጠው የሚያውቀው ራሱ ነው። እና እንትን ሆኑ እኮ ተጨቃጨቁ፣ አልተስማሙ፣ መደማመጥ ራሱ አልቻሉም። ሩታ መጨረሻ ላይ አሳዘነችኝ። ሄደች እኮ ጥላቸው ሄደች መጨረሻ ላይ በቃ። ሩታ ደግሞ ይሆናል ታሳዝናለች። ሩታ ራሱ የምር ስትይዘው አላያችሁ እንዴት እንደምትይዘው። እና በጣም ነው የምትወደው ሩታ፣ ያስታውቅበታል። በጣም ትወደዋለች። እና አላ አይደለ ከኔ ጋር ይሁን ነው የምትለው። እነዛ ደግሞ ሩታ ካንቺ ጋር ከሆነ አታሳይንም፣ አብርሽን አታሳይንም፣ ለብቻሽ ነው ይዘሽው የምትሄጂው፣ አብርሽን አታሳይንም ነው የሚሏት። ሄረሜላ ስትሆን ግን ታሳያለች፣ እያመጣች ታሳያለች። እንደዛ ነው እንግዲህ፣ እንደዛ ነው የሚሉት እንግዲህ። እኔ ብቻ አላቅም። የማዳም ቅመሞች አብርሽ አላያችሁም? እንሂድ ስትል እንሂድ አላት እኮ የሆነ ሰዓት ላይ እንሂድ ምናምን ብሏታል ለሄረሜላ። አስነክታው ነው እንጂ አብርሽ መቼም ሩታን ነው የሚፈልጋት። ሩታ የሚፈልጋት ይመስለኛል እኔ ሳስበው ማለት ነው። እና እንደዛ ነው የማዳም ቅመሞቼ፣ የኔ ማሮቼ። ላይክ ሰብስክራይብ እያደረጋችሁ እንግዲህ በቀጣይ ተሽሎት ድኖ ማንን እንደሚመርጥ እስኪ ተስፋ እናደርጋለን። እኔ ወደ ሩታ መሄድ ይመስለኛል መጨረሻው ወደ ሩታ ነው የሚመስለኝ። እንግዲህ እስኪ እዛ ቪዲዮ ላይ እናያለን ነው የምላችሁ። እዚህ ቪዲዮ ላይ አልተስማሙም፣ ተጨቃጨቁ፣ በቃ መደማመጥም አልቻሉ። ምን እንደሚሉም ግራ ገባቸው። ያቺ ታወራለች፣ እቺ ታወራለች፣ ምንም በቃ ሊግባቡ አልቻሉም። ልጁ ራሱ ዞረበት፣ አብርሽ ራሱ ዞረበት እኮ ግራ ገባው። ምንም አላወራም እኮ እንደዚህ ነው ፍዝዝ ብሎ የቀረው እሱ ራሱ ማለት። እና እንደዛ ነው ተመልካቾቼ። ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ በቀጣይ ባበዱ ቪዲዮዎች እንገናኛለን። ባይ ባይ።